ለምን በ30 ዘመኑ ተጠመቀ ቢባል አራት ታላላቅ ምስጢራት አሉት። ይልቁኑ ደግሞ ውሃ ያዳምጣል። እንገራቸው ይሄን ለጥምቀት ለልደት ያልዘመረሽ ቆንጆ ቆማ ትቀራለች እንደ ዘላን ጎጆ ይባላል። ፈረንጆች ምን አደረጉ መሰላችሁ? ውሃ ይሰማል አይሰማም የሚለውን ለማረጋገጥ ውሃ ላይ ጽሑፍ ለጠፉ። አንዱን ውሃ እወድሃለሁ አሉት፣ አንዱን ውሃ እጠላሃለሁ አሉት፣ አንዱን ውሃ ሰይጣን ትመስላለህ አሉት፣ አንዱን ውሃ ደግሞ መልአክ ትመስላለህ አሉት። ከዛ የዛሬው በዓል ታላቅ በዓል ነው። የክብር ባለቤት የጌታችን የመድኃኒታችን የሕይወታችን የንጉሳችን የፀሐያችን የብርሃናችን የእረኛችን የኢየሱስ ክርስቶስን በዓለ ጥምቀት እያከበርን እንገኛለን። በአራት ወንጌላት ላይ ታሪኩ ተጽፏል። እጥር ምጥን ያለ ትምህርት አስተምራለሁ። ነገር ግን በውስጡ ብዙ ምስጢር ያለበት በመሆኑ እግዚአብሔር አምላካችን አስተዋይ ልቡናን እንዲሰጠን ቅዱስ ፈቃዱ ይሆንልን። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዳይነበብነው ወይም ከቁጥር 13 ጀምሮ እንደምናየው አሜሃ መጻ እግዚ ኢየሱስ እምገሊላ ውስተ ዮርዳኖስ ከመይጠመቅም ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስሽ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ጌታ በተወለደ በ30 ዘመኑ ጥምቀቱን አድርጎታል። ለምን ዝቅ ብሎ በ20 ከፍ ብሎ በ40 አላደረገውም? ለምን በ30 ዘመኑ ተጠመቀ ቢባል አራት ታላላቅ ምስጢራት አሉት። ይኸውም አዳም አባታችን የ30 ዓመት ጎልማሳ ሆኖ ኤልዳ በምትባል ቦታ ተፈጠረ። ወዲያው በተፈጠረ በ40ኛው ቀኑ ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ አስቀምጠው ወደ ገነት መላእክት እንዲገባ አድርገውታል። ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም እያሉ በማመስገን ታዲያ አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀኑ ያገኘውን ልጅነትን ዕፀ በለስን በመብላት አሳጥቶት ነበረና የክብር ባለቤት ጌታችን በ30 ዘመኑ ተጠምቆ ወዲያው አልዋለም አላደረም 40 መዓልት 40 ሌሊት ጾሞ የተወሰደብንን ልጅነትን መለሰልን፣ ካሰልን። ክብር ምስጋና ለስሙ ይሁንና ይህ ብቻ አይደለም። 30 ብዙ ምስጢር አለው። 3 ሲባዛ 10 ስንት ነው? 30 ነው። የግዕዝ በግዕዝ መተርጉማን ምን አሉ? 3 ሲባዛ 10 30 ነው። 10 እንደምታውቁት ፍጹም ቁጥር ነው። 3 ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ፍጹም ምስጢረ ሥላሴ እንደሚገለጥ የአብ የወልድ የመንፈስ ቅዱስ ምስጢር እንደሚገለጥ ለማጠየቅ በስንት ዘመኑ ተጠመቀ? 3 ሲባዛ 10 በሚሆን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። ወንዶች ሁሉ ከሞት ሲነሱ በአቅመ አዳም የ30 ዓመት ከሞት ይነሳሉና ያን ምስጢር ለማመልከት የክብር ባለቤት ጌታችን በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። መንፈሳዊ ሹመት ስጋዊ ሹመት ከ30 ዓመት በኋላ ነው። ለምሳሌ በስጋዊ ሹመት ዳዊት በ30 ዘመኑ ነግሷል። ዮሴፍም በፈርዖን ፊት በ30 ዘመኑ ቆመዋል። እንደገና በደብተራ ኦሪት በ30 ዘመናቸው አገልግሎት ይጀምራሉ። መንፈሳዊ ሹመት ቅስና ምንኩስና ከ30 ዓመት በላይ መሆን ይገባል ሲል የክብር ባለቤት ጌታችን በ30 ዘመኑ ለመጠመቅ ከገሊላ ወደ ዮርዳኖስ አመራ። ምን ነው ባሪያ ወደ ጌታ ይሄዳል እንጂ ጌታ እንዴት ወደ ባሪያው ይሄዳል? ባሪያ በጌታው ይጠመቃል እንጂ እንዴት ጌታ በባሪያው እጅ ይጠመቃል ቢሉ ጌታ የመጣው ለምንድን ነው? ከመይማርነት ትህትናን ለማስተማር ነው። በበረት መወለዱ በጨርቅ መጠቅለሉ መሰደዱ ለእናቱ እየታዘዘ ማደጉ ፍጹም ትህትና ሊያስተምረን ነውና በባሪያው በዮሐንስ እጅ ለመጠመቅ ምን ሆነ? ፈቃዱ ሆነ። ሁለተኛው ለአብነት ነው። ዮሐንስን መታ አጥምቀኝ ማለት ይችላል። ጌታው ነው፣ ፈጣሪው ነው፣ ንጉሱ ነው። ነገር ግን ለክብረ ክህነት ሲል ነው። በእውነት ዮሐንስን መታ አጥምቀኝ ቢለው ኖሮ ዛሬ በእውነት ነገስታቱ መሳፍንቱ መኳንንቱ መታችሁ ቤተ መንግስት ድረስ አጥምቁን አቁርቡን ይሉ ነበረ። ሄዳችሁ ተጠመቁ ለማለት አብነት ለመሆን ሊቀ ካህናት ንጉሠ ነገሥት ሲሆን ወደ ዮሐንስ አመራ።
ጥምቀቱንም በዮርዳኖስ አድርጓል። ብዙ ወንዞች አሉ። ዮርዳኖስ ግን የተለየች ናት። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ ዮርዳኖስ ብዙ ነገር ተሰርቶባታል። ዳዊት አባታችን መንፈስ ቅዱስ በገለጠለት መልኩ በመዝሙር 113 ላይ ባሕርን ይረየት ወጎየት ባሕር አየሸሸችም ወዮርዳኖስኒ ገባ ድኅሬሁ ዮርዳኖስም ወደ ኋላው ተመለሰ። ርዩ ከመያት እግዚኦ አቤቱ ወቻዩ ወፈሩ አይተውም ዝም አላሉ ፈሩ ብሎ ትንቢት ተናግሮ ነበርና ሊደርስ ሊፈጸም ጥምቀቱን በዮርዳኖስ አደረገ። ዮርዳኖስ ከላይ ምንጯ አንድ ነው። ዝቅ ብላ ለሁለት ትከፈላለች። እንደገና ከታች ወርዳ ትገናኛለች። ከላይ መነሻው አንድ እንደሆነ የሰው ሁሉ መገኛ ማን ነው? አንድ አዳም ነው። ዝቅ ብላ እንደምትከፈል ሕዝብና አሕዛብ በግዝረትና በቁልፈት ተለያይተዋል። ከታች ወርዶ እንደሚገናኝ በክርስቶስ በሰራት በጥምቀት ሕዝብና አሕዛብ አንድ ሆነዋል። ደስ ይበላቸው። አንድነት የተመሰረተበት በዓል ነው። ዮርዳኖስ ብዙ ሥራ ተሰርቷል። በዘፍጥረት 14 ላይ አብርሃም አባታችን መሲሁን ለማየት ተመኘ። እግዚአብሔር አብን ጠየቀ። ልጅን ትልከዋለህ ወይ በኔ ዘመን አለ። አብርሃም አባታችሁ ቀኔን ያይ ዘንድ ተመኘ ብሎ ጌታ በዮሐንስ 8 ላይ እንዳስተማረ ምሳሌውን ታያለህ እሱን አታይም አለው። ያን ጊዜ ዮርዳኖስን ተሻግረ ሂድ ባለው ጊዜ ዮርዳኖስን ተሻግሮ ሲሄድ መልከጼዴቅ ህብስተ በረከት ጽዋ ኮቴት ይዞ ጠብቆታል። አብርሃም የሚመናን መልከጼዴቅ የቀሳውስት ህብስተ በረከት ጽዋ ኮቴት የሥጋው ደሙ ዮርዳኖስ የጥምቀት ምሳሌ ነው። ዮርዳኖስ ብዙ ሥራ ተሰርቶባታል። እስራኤል በኢያሱ መሪነት ዮርዳኖስን ተሻግረው ምድረ ርስት ገብተዋል። እስራኤል በኢየሱስ ክርስቶስ መሪነት ገነት መንግሥተ ሰማያት ይወርሳሉ። ደስ ይበላችሁ። ይሄ ክብራችን ነውና። ይህ ብቻ አይደለም። ኤልያስ ዮርዳኖስን ተሻግሮ የት ገባ? ብሔረ ሕያዋን ገነት ገባ። ዛሬም ምእመናን አምነው ተጠምቀው ገነት መንግሥተ ሰማያት ይገባሉ። ንዕማን በዮርዳኖስ ተጠምቆ ከለምጹ ነጻ። ኢዮብ በዮርዳኖስ ተጠምቆ ከደዌው ተፈወሰ። ዛሬም ምእመናን ተጠምቀው ከመርገም ንጹሐን ናቸው። ክብር ይግባው አምላካችን። ይህን ሁሉ ነገር አድርጎታል። ይህን ሁሉ ነገር ሰርቶታል። በጣም የሚገርመው ትልቁ ምስጢር ግን የዕዳ ደብዳቤያችን በውስጡ ተደብቆ ነበረ። የባህር መዝገብ ይባላል። ዛሬ አይደለ? ሰምታችኋል። የባህር መዝገብ ይባላል። በአዳምና በሔዋን ላይ ሰይጣን የጨለማ መጋረጃ ጋርዶ ስቃይ ያጸናባቸው። ስመ ግብር ናት። የባርነት ስማችሁን ብትሰጡ ኖሮ ፍዳውን አቀልላችሁ ነበር አላቸው። መስሏቸው አዳም ገብሩ ለዲያብሎስ አዳም የዲያብሎስ የወንድ አመቱ ለዲያብሎስ ሔዋን የዲያብሎስ የሴት አገልጋይ ብለው ጽፈው ሰጡት። በእብነ ሩካም በእብነ በረድ አድርጎ አንዱም በዮርዳኖስ ደበረ፣ አንዱም በሲኦል ደብቆት ነበረ። እዳቆበት ነበረ፣ ፍዳቆበት ነበረ፣ ሞታችን ተሰውሮበት ነበረ። የክብር ባለቤት ጌታችን በተጠመቀ ጊዜ ቀጥቅጦ አጠፋለን። ክብር ምስጋና ለስሙ ይሁን። ለዚህ ነው ዳዊት አባታችን በባህር ዮርዳኖስ የተጣለውን የዕዳ ደብዳቤ መደምሰሱ ተገልጦለት አንተ አጽናይካ ለባህር ባሕይልከ አንተ ባሕሩን አለ በኃይል አጸናት ዮርዳኖስን ነው። አንተ ቀጥቀጥከ አንተ ሰበርከ ርዕሰ ከይሲ በውስተ ማይ አንተ አለ የእባቡን ራስ በውሃ ውስጥ ሰበር። ዛሬ ዕዳችን የተሰበረበት ዕለት ነው። ደስ ይበላችሁ። ዕዳችን የተሰበረበት ነው። በሲኦል አካለ ነፍስ ነፍሳትን ሲያወጣ አውጥቶልናልና ጳውሎስ በቆላሲስ 2:14 ላይ ወደምሰሰለነ መጽሐፈ ዕዳነ የዕዳ ደብዳቤያችንን ደመሰሰልን በማለት መሰከረ። ወዮሐንስ አበዮ ወከለወን ዘይብል አንሰ ፈቅድ እምኀቤከ እጠመቅ። ዮሐንስ ግን መከልከል ጀመረ። እኔ በአንተ ዘንድ መጠመቅሻለሁ እንጂ እንዴት አንተ በእኔ ዘንድ ትጠመቃለህ አለ። እውነት ነው። በዮርዳኖስ አካባቢ በይሁዳ በኢየሩሳሌም ያሉ ኃጢአታቸውን እየተናዘዙ ነው የሚያጠምቃቸው። ጌታችንን እንዴት ሊያጠምቀው ይችላል? ፈራ። ተመልከቱ ኦርቶዶክሳውያን፣ በአንተ ዘንድ መጠመቅሻለሁ አለ። በምን? እሱ ንጹሐ ባህሪ ነው። ነዋ በግቡ ለእግዚአብሔር ዛያትቶ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብለዋል። ይልቁኑ ደግሞ እንኳን ሊያጠምቀው
ጫማውን መሸከም የማይችለኝ ብሎ መስክሮለታል። ቀዳማዊነቱን መስክሮለታል። በማህፀን ሳለ የሰገደለት ጌታው ነው። ስለዚህ እኔ በአንተ ዘንድ መጠመቅሻለሁ እንጂ እንዴት አንተ በእኔ ዘንድ ትጠመቃለህ አለ። ይኸውም ተፈጽሟል። በሲኦል ከነፍሳት ጋር አብሮ አጥምቆት ብለው ሊቃውንት ወስደውታል። ወአንተኑ ትመጽሐቤ አንተ እንዴት ወደ እኔ ትመጣለህ አለው። ከቃሉ ጋር ናቸው። እውነት ነው። እናቱ ድንግል ማርያም ኤልሳቤጥ ቤት በሄደች ጊዜ የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ እንዳለች፣ ዮሐንስም አንተ እንዴት ወደ እኔ ትመጣለህ አለው። ጌታ ግን ምን አለው? ሂድግ ብረሰ አንድ ጊዜ ተዋለው። አንድ ጊዜ ቢጠመቅ ሁለተኛ አይጠመቅም። በፈቃድ ቢጠመቅ በግድ መጠመቅ የለበትም። ይልቁኑ ጽድቅን እንፈጽም ዘንድ ይገባል አለው። ምንን እንፈጽም ዘንድ? ይሄ ነው ምስጢሩ። በቃ ጽድቅ ይትረከብ በሰለስቱ ግብራት። ጽድቅ በሶስት ነገር ይገኛል። ጌታ ሶስቱን ጽድቅ ፈጽመዋል። አንዱ ምንድነው? ጽድቀ ጠባይ ይሉታል ሊቃውንት አባቶቻችን። አምላክ ነኝ ዕለቱን ተወልጄ ዕለቱን ልደግ አላለም። በየጥቂቱ አድጎ ጽድቅን ፈጽመዋል። እንደገና ጽድቀ ሕግን ፈጽመዋል። በ8 ቀን ቤተ ግዝረት ገብቷል። በ40 ቀን ቤተ መቅደስ ተገኝቷል። በ30 ዘመን ወደ ዮሐንስ መጥቷል። ይህን ከፈጸመ በኋላ የመጨረሻውን ጽድቅን ፈጸመ። የዮሐንስን ጥምቀት እንድታበቃ አድርጎ አማናዊ ጥምቀትን ሰጠን። ደስ ይበላችሁ፣ ጽድቁ ተፈጸመ። መዝገበ ውሉድ ጥምቀት፣ የጥምቀት ደጅ ተከፈተ። ይህን ጊዜ ዮሐንስ ምስጢሩን ተረዳ። ወእምዝሃ ደጎ ተወዋለው። ግን ሊቃውንት ምን ይላሉ? በማን ስም ያጥምቀው ነው? ሌላውም በክርስቶስ ስም ሊያጠምቅ ይችላል። ክርስቶስን ግን በማን ስም ያጠምቃል? ስመ አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ እልውስቴትከ ባይድ አጠምቅ በስምከ ወበስመ መኑ አጠምቅ ያከ። በአብ ስም እንዳላጠምቀ አብ አንተ ህልው ነው። በወልድ ስም እንዳላጠምቀ አንተ ነህ። በመንፈስ ቅዱስ ስም እንዳላጠምቀ መንፈስ ቅዱስ ሕይወት ነው። ሌላውን በአንተ ስም አጠምቃለሁ፣ አንተን ስም በማን ስም አጠምቃለሁ አለው። ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ብርሃንን የምትገልጥ የአብ የባህሪ ልጅ ይቅር በለን ብለህ አጥምቀኝ አለው። ተያይዘው ሲሄዱ ዮርዳኖስ ሸሸች። ደስ ይበላችሁ። ፈጣሪዋ ጌታዋ ሲመጣ ባየች ጊዜ ሸሸች። ርዩ ከመያት እግዚኦ፣ አቤቱ ዎች አዩ ፈሩ፣ ቀላያትም ተንቀጠቀጡ። ባሕርን ይሬት ወጎየት፣ ባሕር አየች ሸሸችም ያለው ቃል ተፈጸመ። ሶበ መጻ ቃልም ሰማይ ለተናብቦ፣ አካላዊ ቃል ወደ ባሕረ ዮርዳኖስ በመሄደ ጊዜ ነድ ለማየ ባሕር ከበቦ፣ መለኮታዊ እሳት ባሕሩን በከበበው ጊዜ ማይ በሐውር ጸበቦ፣ ውሃ ወዴት እንደሚሄድ ጨነቀው። ፈሉ ማያት ዲበርሱ። ዮሐንስም ከበስተጀርባዬ እንደምታዩት እጁን በራሱ ላይ ረቦ አኖረ። መስዋዕታችን አንተነ፣ ከዚህ በኋላ መስዋዕተ ኦሪት ቀረ ሲል ምትሃት እንዳይደለ ለማጠየቅ ያን ጊዜ ውሃው 3 ጊዜ አልብሶት ወረደ። ዓለም ሁሉ በብርሃን ተመላ። ደስ ይበላችሁ መናን 3 ጊዜ ባህር ውስጥ ብቅ ጥልቅ ማለቱ የሶስትነት ውሃው አለመለወጡ የአንድነት። አንድም 3 ጊዜ ባህር ውስጥ መግባቱ 3 መዓልት 3 ሌሊት በከርሰ መቃብር እንደሚቀበር ዓለም ሁሉ በብርሃን መመላቱ ብርሃነ ትንሣኤውን ሲገልጥ ነው። ደስ ይበላችሁ ምእመናን። ያን ጊዜ ከውሃ ወጣ አለ። ከበስተጀርባ የጥምቀት ውሃ አለ። እንዴት ውሃ ደስ ይላል! እውነት ጌታ በማር መጠመቅ ይችላል፣ በወተት መጠመቅ ይችላል። ግን ውሃ እኮ ለሁሉ ይደርሳል። ማር ወተት ለማን ብቻ ነው? ለባለጸጋው ነው። ጥምቀት ግን ለሁሉ ነው። ውሃ ያነጻል። ጥምቀትን ምን ትላለች? ሰውን ሁሉ ታነጻለች። ውሃ ልማለች። በጥምቀትም ልምላሜ ነፍስ ይገኛል። ይልቁኑ ደግሞ ውሃ ያዳምጣል። ልንገራቸው ይሄንን ውሃ ምን ይላል? ሰውን ይሰማል እኮ። ለዚህ ነው ጸሎት አድርገን እፍ ብለን ስንጠጣው ምን ያደርገናል? ይፈውሰናል አይደል? አሁን ይሄ ውሃ በጣም ተባርኳል። ፈረንጆች ምን አደረጉ መሰላችሁ? ውሃ ይሰማል አይሰማም የሚለውን ለማረጋገጥ ውሃ ላይ ጽሑፍ ለጠፉ። አንዱን ውሃ እወድሃለሁ አሉት፣ አንዱን ውሃ እጠላሃለሁ አሉት፣ አንዱን ውሃ ሰይጣን ትመስላለህ አሉት፣ አንዱን ውሃ ደግሞ መልአክ ትመስላለህ አሉት። ከዛ ውሃው ጋር እየሄዱ አንተ ውሃ መጥፎ ነህ ይሉታል፣ አንዱን ውሃ መልካም ነህ ይሉታል። የሚገርማችሁ መልካም ቃል የተነገረበት ውሃ አቀዝቅዘው ሲያወጡት ክሪስታል ሲያደርጉት ሚያምር ቅርጽ ሰጥቶ ወጣ። መጥፎ ቃል የተነገረበት ውሃ ደግሞ አስፈሪ ቅርጽ ሰጥቶ ወጣ። በ24 ሰዓት ውስጥ
ተፈረከሰ። ለዚህ ነው አባቶቻችን ጠበል ቤት ውስጥ አይቀመጥ፣ እኛ የምንናገረው ውሃ ያረክሰዋል። እየሰማችሁ ነው። ሳይንቲስቶች ነበሩ አባቶቻችን፣ አገሯቸው። ውሃ ያለመልማል። አዎ ውሃ ሕይወት ነው፣ ለሁሉም የሚገኝ ነውና ጥምቀቱን በውሃ አድርጎታል። እኛ ራሱ 70% ምንድነው? ውሃ ነን። በውሃ የታጠበ ልብስ ሁሉ ይጸናል፣ ይበረታል። ኦርቶዶክሳውያን ያመነ የተጠመቀም ሁሉ ገል ትሩፋት እየጨመረ ይወጣል። ያን ጊዜ ከውሃው ከወጣ በኋላ ወተረወሎቱ ሰማይ ተከፈተለት። ደስ ይበላችሁ። ሰማይ ተከፈተ። ዛሬ ሰማይ የተከፈተበት ዕለት ነው። በእውነት ለምን ሰማይ ተከፈተ? ለአራት ነገሮች ተከፍተዋል። ምክንያቱም ከሰማይ የወረደው ማን ነው? ሰማያዊው አምላክ ነው። ወደ ሰማይ የሚያርገው ሰማያዊ መለኮት በሥጋ እየተጠመቀ ነውና በእውነት ሰማይ ተከፈተ። በአዳም ኃጢአት ምክንያት ገነት ተዘግታ፣ ገነት ተቆልፋ መልአኩ የእሳት ሰይፍ ይዞ ይጠብቃት ነበረ። በክርስቶስ ጥምቀት ግን ሰማያት ተከፈቱ። ደስ ይበላችሁ። የተዘጋው የተቆለፈው ሰማይ ተከፈተ። ይህ ብቻ አይደለም፣ የተጠመቁ ሁሉ ሰማያት ይከፈትላቸዋል። ከሞትም ተነስተው ወደ ሰማይ ይወጣሉ። ደስ ይበላችሁ። ክርስቶስን ለመቀበል በደመና ተነጥቀን ወደ ሰማያት ገብተን ውሳጤ መንጦላይት እንገባለን። ደጅ ሲከፈት ምስጢር እንደሚገለጥ የአንድነት የሦስትነት ምስጢር ይገለጣልና ሰማያት ተከፈቱ። እግዚአብሔር መንፈስ ቅዱስ በርግብ አምሳል ላይ ተቀመጠ። ደስ የሚያሰኝ ነገር ነው። እግዚአብሔር መንፈስ ቅዱስ ወረደ፣ በላዩ ላይ ተቀመጠ። በመለኮት አንድ ናቸውና ምትሃት እንዳይደለ ለማጠየቅ ርግብን መረጣት። ርግብ እኮ የዋህ ናት። ርግብ ምንድናት? በጣም ደግ ናት፣ በጣም የዋህ ናት። የሚጠመቁ ሁሉ የዋህነትን ገንዘብ ማድረግ አለባቸው። ቁጦች የእግዚአብሔርን መንግሥት አይወርሱም። እንደ ርግብ የዋህነትን ገንዘብ ማድረግ ይገባናልና በርግብ አምሳል ወረደ። ርግብ በኖህ ጊዜ የጥፋት ውሃ ጎደለ ነጠበ ስትል በአፏ ቆጽለጸ ዘይት ይዛ እንደተገኘች በክርስቶስም ጥምቀት የዕዳ ተደምስሷልና መንፈስ ቅዱስ በርግብ አምሳል ወረደ። ርግብ ሀዳጊተ በቀል ናት። መንፈስ ቅዱስም ሀዳጌ በቀል የሌለበት ቸር ነውና። ይልቁኑ ኦርቶዶክሳውያን ርግብ ልዩ ጠባይ አላት። ዓይኗ ነጩም ጥቁሩም ያያል። መንፈስ ቅዱስም ዕውቀት አይከፈልበትም። ልጆቿን ተከባክባ እንደምታሳድግ ምእመናንን ሁሉ የሚያሳድገው እግዚአብሔር መንፈስ ቅዱስ ነው። ክብር ምስጋና ለስሙ ይሁንና በርግብ አምሳል ወረደ። እንቁላሏን ቢሰብሩ ጫጩቶቿን እንትን ቢሏት ቤቷን ካላፈረሱ ርግብ ከቦታዋ አትወጣም። መንፈስ ቅዱስም ማይተብን ካልበጠሱ ሃይማኖት ካልካዱ አይለይምና በርግብ አምሳል ወረደ። መብረቅ መጀመሪያ ምን ይላል? መጀመሪያ መልኩ ይታያል፣ ኋላ ነጎድጓዱ ይሰማል። መጀመሪያ እግዚአብሔር መንፈስ ቅዱስ በርግብ አምሳል ተገለጠ፣ መለኮታዊ አንድነታቸውን መሰከረ። ወዲያው እግዚአብሔር ሰማይ ሆኖ ምን አለ? ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ የምወደው በእርሱ ደስ የሚለኝ ልጄ ይሄ ነው ብሎ መሰከረ። ክብር ምስጋና ለእግዚአብሔር አብ። አንድነት ሦስትነት ተገለጠ። በሚሰዋው መስዋዕት እግዚአብሔር አብ ደስ አልተሰኘም፣ በልጁ መስዋዕት ግን ደስ ይለዋልና በእውነት እግዚአብሔር በልጁ መስዋዕት ዓለም ይድን ዘንድ የምወደው ልጄ ይህ ነው ብሎ መሰከረ። ምስጢረ ሥላሴ ተገለጠ። ደስ ይበላችሁ። አስተርእዮ በሰማይ ሆኖ የመሰከረው ማን ነው? እስቲ ንገሩኝ። ማን ነው? በአንድ ላይ ማን ነው? ክርስቶስ በቃልነት መንፈስ ቅዱስ በስትንፋስነት ሕልው የሆኑበት እግዚአብሔር አብ ነው። በጽንፈ ዮርዳኖስ ቆሞ የታየ ማን ነው? ማን ነው? አብ በልብነት መንፈስ ቅዱስ በስትንፋስነት ሕልው የሆኑበት አካላዊ ቃል ስግው ቃል ክርስቶስ ነው። በርግብ አምሳል የወረደው ማን ነው? አብ በልብነት ክርስቶስ በቃልነት ሕልው የሆኑበት እግዚአብሔር መንፈስ ቅዱስ ነው። በ30 ክረምት በዮርዳኖስ ተጠምቀ ዘነቢያት ሰበክዎ አስተርአየ ገሃደ፣ ነቢያት ትንቢት የተናገሩለት ጌታ በ30 ዘመን ተጠመቀ። ልልልልልስ ይበላችሁ።